የምግብ ዘይት ከመግዛታችሁ በፊት ማሸጊያውን ለ10 ሰከንድ ብቻ ተመልከቱ። አብዛኛው ሰው የምግብ ዘይት ሁሉ አንድ አይነት ይመስለዋል፣ ነገር ግን ዛሬ እዚህ ቪዲዮ ላይ የምግብ ዘይት ስንገዛ ሌብሉ ላይ ማየት ያሉብንና ለምን ማየት እንዳሉብን የሚረዱ ጠቃሚ መረጃዎችን ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። እኔ ቤት ይባላለሁ። ግሮሰሪ ሻፕ ስታደርጉ ትክክለኛውንና ጠቃሚ ምርጫ እንድታደርጉ ከምግብ ጀርባ ያሉ ሌብሎችን በይበልጥ እንድንረዳ የሚያደርጉ አጫጭር ቪዲዮዎችን ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ብዙ የተለመዱ የማብሰያ ዘይቶች የሚዘጋጁት ከዘሮች ወይንም ከሲድ ነው። እነዚህ የሶይ፣ የበቆሎ፣ የሱፍ፣ የጥጥ፣ የካኖላ ዘይት ናቸው። እነዚህ ዘይቶች በብዛት ስለሚገኙ እና ለረጅም ጊዜ ሳይበላሹ የመቆየት አቅም ስላላቸው በብዙ የታሸጉ ምግቦች ውስጥ ጥቅም ላይ ይውላሉ። ዋናው ነገር እነዚህ የምግብ ዘይቶች እንዴት ጥቅም ላይ እንደሚውሉ መረዳቱ ላይ ነው። ብዙዎቹ የሲድ ኦይል እጅግ በጣም የተጣሩ ወይም ሃይሊ ሪፋይንድ ሲሆኑ የገበያ ቦታዎች ላይ ከመድረሳቸው በፊት በርካታ የፋብሪካ ሂደት ወይም ፕሮሰሲንግ ውስጥ ያልፋሉ። የዚህ ቪዲዮ ዓላማ ቤታችሁ ውስጥ ያለውን ዘይት አውጥታችሁ እንድትጥሉ ሳይሆን የሲድ ኦይሎችን ስትጠቀሙ በከፍተኛ ሙቀት ውስጥ በተደጋጋሚ ማሳለፍ ኦክሲዴሽን ስለሚፈጥር፣ ኦክሲዴሽን ደግሞ ኢንፍላሜሽን ስለሚያመጣ እሱን ለመከላከል እኔ በግሌ በየቀኑ የማበስላቸው ምግቦችን ኤክስትራ ቨርጂን ኦይል ነው የምጠቀመው፣ ኦሊቭ ኦይል። ነገር ግን ከፍተኛ ሙቀት የሚጠይቁ ኩኪንጎችን ሳደርግ ግን አቮካዶ ኦይል ነው የምጠቀመው። ምክንያቱም እንደምታውቁት አቮካዶ ኦይል በተፈጥሮ ከፍተኛ ሙቀትን መቋቋም ስለሚችል ማለት ነው። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው።